ሰላም ጋይስ እንኳን ደህና መጻኹም ናብ ቻናል እምበኣር በሓድሽ ቪድዮ ተመልሰኩም ኣለኹ ለማዓንቲ ሓንቲ ቪድዮ ሪአክሽን መሃሪ ዝብልኳ ሒዘ መፅእ ኣለኹ ማለት እዩ አይ ሆፕ ክትፈትዋ ማለት ቅድሚ ናብቲ ቪድዮ ምስጋና ግን ሓደሽ እንድሕር ኮንኩም ናብ ቻናል ሳብስክራይብ ትገብሩ ብታሕቲ ንሓተኩም ሌትስ ጎ ያው የራሷ ቤት ነኝ ያለሁት ካርድ አምጪልኝ ብያት ነው ሚኒ ካሜራዬ ነው እዚህ ጋር ደብቄያለሁ ማለት እንዳታዩ ከፊት ለፊት እሷ በማይታይበት ሁኔታ ደብቄዋለሁ። እግዚአብሔር ይርዳኝ። እንግዲህ ተከታተሉ። ሕጂ ኣብናታ ገዛ እዩ ዘሎ ካርድ ምፅለይሉ ይኸወለ ማለት እዩ። ስለዚ ፅበያሎ ንሳ ካርዲ ብግርህና ካርዲ ክትገዛሉ ኸይላላ ለሲ what will happen ገዛ መፅያላ ዶንጌ ካደ ገዝበላ እና እንዴት ነሽ? ከተገናኘን 2 ወር ሆነን አይደል? በመደዋወል ራሱ 2 ወር ሆነን። አዎ ያው እንደምታውቂው ሰላም አይመችም። ታዲያ ለማግኘት አሁን ጊዜ ይጠፋል ብለን ተነገርኩሽ። ቢዚ ያደርገኛል። ያው ባገኝሽ ደስ እንደሚለኝ ወደ ተጽፈልሽም ስለወልሽም እነግርሻለሁ አይደል? ምን ነበር ሰራላል? ያው እኛ ምንድነው ክፍለ ሀገር እንትን አለን የእንጨት ሰንጠቂያ የሚባለው አለ። እሱ አለን። ወደ ውጭ ኤክስፖርት እናደርጋለን። ከውጭም ብዙ የምናስመጣቸው የምናስገባቸው እቃዎች አሉ። ሕጂ ስራሕ ከንታይ ዝበላ ሕጂ እንዳንጨት ለና ንደገ ኤክስፖርት ንገብርና እንደን ካብ ደገውን ኢምፖርት ንገብርና ብላሎ ንግድ ላይ ሰራው አጠቃላይ ማለት እና ይሄንን ሁላ ነገር ታዲያ እየሰራህ አሁን ቢስ መያዝ ግን አሪፍ ነገር ነው። ቢስ እንትን ነው ያው እይታ ውስጥ ያለ መግባት ነገር አሁን እኔ መኪና መቀያየር ቤት ላይ ምናምን ሲሆን ብዙ ጀመረ ሰርቼ በኋላ እይታ ውስጥ እስካሁን እንዴት እንደሚላጥ ይሁን ያው ትኩረቴ ስራ ላይ ነው። ክሳብ ሎ ምስ ስለምንታይ ኢኻ ወንድ ለጤ ማለት ስለምንታይ ኢኻ ሳብ ሕጂ ሲንግል ፀኒሕካ ኢላቶ እሱ ከዓኒ ኣነሲ ኣብ ስራሕ ጥራሕ ቱክ ሰርሕ ፀኒሐ ይብላሎ ሚስተር ከሽካሺ። እውነትሽን ነው። ያው በህይወትሽ እኮ ይመጣሉ ብዙ ሴቶች ይመጣሉ፣ ግን ያው ያንቺ የሆነውን ሚስት ከፈጣሪ ዘንድ አሁን አገኘ አየሽ ከምን ያለ ድረስ ካብሰሽ እና ቤት የተመቸች ቆንጆ አሪፍ የራት ቤት ግን አይመስልም። የምንድን ነው የሚመስለው? ማለት ትዳር ፎቶ የለ። አይ ቆንጆ ናት ብዬ ነው። ታምራለች ነው። አንተ ግን እስካሁን ቤትህን እንኳን ሳታሳየኝ ካሁን በኋላማ የአንቺ ቤት አዩኝ። ካሁን በኋላማ መች ቀረ ጋም አንቺ ጋር እኔ ጋር እንደውም ብንጠቃለል እሱን ሳስብ እሱን እኮ ልነግርህ ነው። እራት እንድንበላ የሚፈለግ ክንጠቃለል እናብላለሁ። የራስ ላይ ነው የፈለግሽው ይዘሽ ነበር ያሉ እንደ ፍቅር መገለጫው ለአንተ ስል እንጂ ሳትፈልጊኝ ይበላሽው ነበርኩ መብላቴማ መች ቀረል እና አይ የምር 2 ወር ሙሉ እንደዚህ ስንዋጥ ስበስልክ ስናወራ መጀንጀን ግን ትችልበታለህ። ረስ ጎበዝ ነህ። ምንም አልችልበትም። አድንቄሃለሁ። እኔስ እንዴት ነው? ስለ ስራ ቢሆን በደንብ አወራሽ ነበር። አረ ከዛ በላይ ስለ ስራ ቢሆን በደንብ ነበር ማውራሽ። ከዚህ በላይ እንዴት ልታወራኝ? ምን ነበር የፈለከው? ከዚህ በላይ ያው ፈጣሪ ስላገናኘን ነው እንጂ እሱ ሲረዳኝ ነው እንጂ እኮ በእኔ ጅንጀና ቢሆንም አላገኘሽም። ፅቡቅ ጀንጀና ኢኻ እዚ 2 ወርሒ ምሉእሲ ብጣዕሚ ፅቡቅ ተኣሽሞ ብልካ ንትብላ ንሱ ከዓኒ ናይ እግዚኣብሄር ፍቓድ እግዚኣብሄር ኣራኺብና እምበር ብናተይ ክእለት ጅንጀና ይኮንኩን ረኺበኪ ይብላ ኣለዎ። ያ እኔስ እንዴት ነው? ድምፅ ያበደ ነው። ተመቸህ? ዋናው ነገር እንደሚመቸህ ነው። የቀረውን ያው ስናይ ችግር የለም አሳያለሁ። እና እንዴት ነሽ? አለሁ አምሮብሃል። ቴንክ
ስፖርት ጀመርክ እንዴ? ስፖርት ያዘለቀቀ ነው። ያው እንደነገርኩሽ ቢዚ ነኝ። ከአንቺም ጋር እኮ 2 ወር ሙሉ ስናወራ ያልተገናኘንበት ቢዚ ስለሆንኩ። አይ ግን ስታቋርጥ ምናምን ወጭ እንዳታወጣ አይዞሽ አታስቢ። አትወጂም ውጭ ማን ይወዳል? ሱነት ስራው ላይ ያለ እንደውም ትሰሪያለሽ እንዴ? አይ እኔ አልሰራም አልፎ ለምሳሌ ነው መስሎኝ አይደለ? ከአሁን በኋላ አብረን እንሰራለን። ደስ ይለኛል። አንተ ታሰራኛለህ። እንዴት በደንብ እንደዛ ሲሆን ማለት ነው። እሺ ሽንት ቤት አለ? አለ እንዴ? ሽንት ቤትም ሕጂ ሽንቲ ቤት ኣሎ ዲሉ ሓቲትዋ ዝኾነ ነገር ክሰርሒ ወይ ክደዋውሊ ማለት እዩ ኮፍ ኢላ ትፅበየላ እሱ ከዓ ሽንቲ ቤት ከይድሎ ማለት እዩ ንሱ ምስ ከደ ሕጂ ከም ትሪእዋ ዘለኹም ተዳልያ ስረ ኣውፂኣ ኣብ ዓራት ደይባ ኮፍ ኢላ ትፅበየላ I think she is ready. ከመይ እዚ ጉዳይ ኮይን ዘሎሚ ዶንጊዋ ተብላላ በቃ ታዊኻ I think ሕጂ መፂሎ መጋዘን ያለው ያው ጫኑት። የትኛው መጋዘን ያለው? እሱ ጫኑት እኮ ነገ 11 ሰዓት ጫኑት። እሺ ጫኑ። ስልክ የስራ ስልክ እያወራሁ ነበርና ያው ቦታ ማስያዝ አለብኝ። ለዛ ነው ናይ ስራሕ ቴሌፎን ሕጂ ፀኒሐ ይብል ኣሎ ማረፍ ብቻ እሺ ቀይራ ትንሽ ነው እና ፊልም የምታያለች የሰራ ስራ ይሻላል። መስተ ተሓተላ እንታይ ዓይነት መስተ ክሰቲ ከም ደሊ ግን ኣይደልን ይብላ ኣሎ እንዳንተ ራስ መጨናነቅ ግን አይቻልም። ጫዋንቁስ ወይስ አረ በጣም ባለጌዳቸው ያባረ እና እንዴት እንደዛች ያስፈልግ እንዴት አለች ነገርኛ ሁሉም ሞቅ እንዲላችሁ ይፈልጋሉ። ከዚህ ጋር ብዙ ነገር ያሳልፋሉ ስለማሰብ አይ እንኳን ለሳለ በማሪያ እየተያዝኩሽ ሰው ትኩረት የምሰጠው ስራዬ ላይ መረጋጋት ደስ ይላል። እዛው እና የት ክፍለ ሀገር ነው የምንጣለው? ባለፈው ሐዋሳ ነበርኩኝ። ባለፈው አዳማ ሄዳለሁ። ምን ያለበት ስትሄድ ታዲያ እንዴ ታረጋለና ኣበይ ናይ ክፍለ ሃገር ካ ትኸይድ ናብ ወዴት ወስተን እንጂ ክገብር ይሽ ሄዳ እና ወዳለው እሺ ምን ፈለግ ላልክ ከውፅእ ዝለላ እንደዚህ ነኝ። አይ አይደለም የሆነ የምነግርሽ ነገር አለ። እሺ ምንድን ነው የምነግርህ? እንደወደድከኝ እሱንማ ደጋግሜ እነግርሻለሁ። እሺ እንዳፈቀርከኝ እሱ ደግሞ ከዛሬ በኋላ አሪፍ ነው ይመስለኛል። በእሱ እኔ ዋሾች ነገር አለ
ሚስታለኝ እንዳትለኝ እሱ ኖርማል ነው ይኑርክ አይ እኔ ዋሽሽ ነገር አለ ኣነሲ ዝሓሰኹ ነገር ኣሎ ገለገልዋ ሰበይትላ ትነጥራሕ ጋይት ብንሱ ኖርማል ነገር እዩ ዳቶ ነው አይኮንን ኣነስ ዝሓሰኹ ነገር ኣሎ ብላሎ አንቺ ዋሽሽ ነገር እዩ ምንም ማለት ነው ምን ፈልጋለሁ አይ የእውነቴ ነው እንጂ በዚህ ዳሰኸን ነገር አለ ዲባሎ ማውራት የሆነ የዋሽሽ ነገር ካለ ያንን ውሸት ለማጥፋት ስትል ሌላ ጥፋት ይጠፋል ነው እኔ አንቺ ማጣት አልፈልግም አብረን ደግሞ ደስ ይለኛል ይሰበከኝ ነው እንዴ ዝኾነ ዝሓሰኽን ነገር ከይህሉሞ እንድሕር ዝኾነ ነገር ኣጥፊካ ኣነ ማለት ነቲ ጥፋእካ ጠፋኣት ክትሻፈን ካልእ ጥፋኣት ለዘብልሲ ኣነሲ ክኸስረኪ ኣይደልን ይብላሎ የዋሽሽ ነገር የለም ለምንድን ነው ዋሽ እና ማዋሽቴን አንተ በናወቅ ልጅ ላይ ደግሞ ቀረበት ነው ለምንታይ ዳ ቀለበት አለኪ እና ምንም ያሽሽ ነገር አዋጭ ትጠኛ አንተ እሺ እኔም ማውቀው ነገር ስላለ ነው ስለኔ ምንድን ነው ኤፍሬም ምንሽ ነው ኤፍሬም አረኔ ኤፍሬም ይባል ሰው አላውቅም ኣነ ግን ትፈልጠልኪ ነገር ኣለኒ ድሓሰኽለይ ወይ ድሓባእክለይ ኢልዋ እንታይ ዋላ ሓንቲ የለን ኢላ ኣቕቢፃቶ ንሱ ግን ስለ ድፈልጥ ተላኢኹ ስለ ዘሎ በቲ ዓርካ ማለት እዩ ኤፍሬምስ እንታይ ክዩ ንዓኺ ይብላቶ ናይ ኤፍሬም ዝበሃል ሰብ ኣይፈልጥኒ ኢለ ኣሉ ቀጣን ኣቢላታ ኤፍሬም የሚባል ጓደኛ የለም እንዴ እንዴት ወይ እንደዚህ ልጠይቀኝ ቻልክ ሲጀምር እኮ ምንም የዋሽሽ ነገር የለም ያልኩሽ ለዛ ኤፍሬም የሚባል ጓደኛ የለሽ የለኝም አላውቅም እንደዚህ የሚባል ሲጀምር አንተ ይሄን ነገር የመጠየቅ ማለት ይሄን ያህል ጊዜ አልተናንተ ይሄን ለመጠየቅ እንችላለን ለታገባይ ነበር ሐሳብክ አንተ እናላገባ አንቺ ምን ፈልገሽ ነበር ታዲያ ይሁሉ ስናወራና ለሰማራ ስለገናኝ አዛኝ ስማልክ ነው ግን ያተጣላንቶ ነው ወደዛ እኮ የሚገባው አሁን ገና በሁለተር ኤፍሬም ምናምን ቀላችሁ ገባኩ ቃልቺ ሳይሆን እንኪ ልንገርሽ ኤፍሬም የሚባል ጓደኛ አለሽ እሺ ታምሻለሽ እና ሁሉም ሰው ታሙ ያውቃል ምን አዲስ ነገር እኮ አይ ብዙ የሆነልሽ ኤፍሬም የሚባል ሰው አለ ማሱ ባልሽ ነው እኛ ካሜራ ዛጋ ካርዳ ምጭልኝ ሰልሽ ዛጋ ካሜራ ይጠብቀ ነበር እየቀረጽኩ ነጊርዋ ካሜራ ካሜራ ዘበረኒ ሙዲያስ ከሆነ እንዴ አንተ የምሬ አረባክ ካሜራ ዛጋ አለ ሓው ኮይና መሬት በልሽ እንዳትዋረድ ቁጭ ምንድን ነው የምዋረደው አይ የግቢዎቹን ዘበኛ ጠርቼ ማለት ነው ቁጭ ስለታና የደወልኩት ጋር እሱ ልትነግረው ጋርድ አይደለም ምንም ይኖረን ህግ ጠይቀሃለሁ አይገርምህም አትወጣትም እሺ ለንገርሽ አይ አው ቪዲዮን ለጎረቤቶች ከማሳይ ጎረቤት አይደለም ምንም ነገር አይሰማኝም እና ቁጭ ትላታለህ ጋርዳ ነው እንዴ አንተ አራፊ አሁንም ካሜራ ምናምን ትላለህ አንተ ውሻ ቅማል ጋይስ ናይ ለማ ዓንቲ ዝነበረት እዚኣ ሪአክሽን ነዚኣ ትመስል ማለት እዩ ከምዚ ዝረኣናዮ ኣጋሊፅዋ ማለት እዩ ነቲ ወዲ ከዓ ቅንዕኛ ከምዘይኮነት ምስኡ ከምዘየላ ኣረጋጊፅሉ ማለት እዩ እዚ ወዲ ከምዚ ዓይነት ታሽሙ ዝሰርሕ ማለት እዩ ሕጂ ብዙሕ ኣዝ ዘሰክፍ ግዜ እዩ ማለት እዩ እንታይ ንክትረክብ ኢኻ ካብ ናታ ዓርኪ ወይ ካብቲ በዓል ሓዳራ ምስ ካልእ ሰብ ዝምና ክትፈጥር ዘብዘላ ንዓ ኣምልከት ማለት እዩ ነዚ መስንር ናይ ለማዓንቲ ፈቲኹሞ ክትኮኑ ተስፋ ይገብር እዘን ከምኡ ትገብራ ዘለኹን ከዓ ሓደራ this is not our hand ኦኬ ኣብ ካልእ ግዜ ሳብ ዘራኸበና ሰሰና ኢና ንዓኹም ባይ ባይ